ሰማይ ጠቀስ ፎቆች የጥንት ታሪክ አጽም በሆኑበት የሰው ልጅ ስልጣኔ በጫካ ተወሮ በጠፋበትና ተፈጥሮ ዳግም በነገሰችበት ዓለም ውስጥ ራሱን ያስቡ። ዓመተ ዓለም 2083 ነው። በአንድ ወቅት ዓለምን ይገዙ የነበሩ ሰዎች ዛሬ የመናገር ችሎታቸውን አጥተው እንደ እንስሳ በየጫካው ይሳባሉ። ዛሬ የዚች ምድር ጌቶች ዝንጀሮዎች ናቸው። ፊልሙ የሚጀምረው በታላቅ ድምፅ ነው። እንዴት ያለ ድንቅ ቀን ነው እያለ የሚጮኸው ፕሮክሲመስ ቄሳር በመቶዎች በሚቆጠሩ ዝንጀሮች ፊት ቆሞ ግዛቱን ሲያውጅ የዝንጀሮች የበላይነት ምን ያህል ጥልቀት እንዳለው እንረዳለን። ነገር ግን የግርማ ሞገስ በጭካኔና በባርነት ላይ የተገነባ ምስጢር ነው። ወደ ለምለሙ ሸለቆ ስንመለስ የኖአን ቆራጥነት እናያለን። ኖአና ጓደኞቹ በሕይወትና በሞት መካከል ሆነው ወደ ሰማይ በሚጠቀሱ አደገኛ ገደሎች ላይ ይንጠለጠላሉ። ለምንድን ነው? ለጎሳቸው ክብርና ለሕይወት ዘመን አጋራቸው የሚሆን የንስር እንቁላል ለመፈለግ ኖአ ወደ ጥልቁ ገደል ሲዘል አተነፋፈሳቸው ይቆማል። አንድ የብረት ቱቦና የኖአ ወጣትነት ብቻ የዚህን ጎሳ ተስፋ ይሸከማል። ነገር ግን በዚህ ሰላማዊ በሚመስል ዓለም ውስጥ አንድ ጥቁር ጥላ አለ። ጫካው ወደ ውስጥ የሚደበቅ ዝንጀሮችን የሚሰልል ምስጢራዊ ፍጡር። ኖአ በደም የተበከለውን ብርድ ልብሱን ሲያገኝ ታሪኩ ሌላ መልክ ይዛል። ይህ ምስጢራዊ ፍጡር ማን ነው? ዝንጀሮቹ ለምን ይፈሩታል? ኤኮ ተብለው ከሚጠሩት ዲዳ ሰዎች መካከል ይህች ብልህ ሴት ከየት መጣች? የሰው ልጅ ድምፅ ዳግም ይሰማ ይሆን ወይንስ ምድር ለዘላለም የዝንጀሮዎች ግዛት ሆና ትቀጥላለች? አብረን ነው። በ2080 ዓመተ ዓለም ዝንጀሮዎች ከምን ጊዜም በላይ አስተዋዮች ሆነዋል። ይህ የሆነው የሰው ልጅ በገዛ እጃቸው በሰሩትና ለራሳቸው ውድቀት ምክንያት በሆነው ቫይረስ ሳቢያ ነው። ቫይረሱ የሰዎችን የማሰብ ችሎታና የመናገር ብቃታቸውን አጥፍቶባቸዋል። በእሱ የተጠቁትም ሰዎች አሁን ኤኮዎች ተብለው ይጠራሉ። ሁለቱም ዝርያዎች ለሕልውናቸው በሚታገሉበት ወቅት ቄሳር የተባለ ዝንጀሮ ተነስቶ ስለ ዝርያው ሲል ሁሉንም ነገር መስዋዕት አድርገዋል። ከብዙ ትውልዶች በኋላ ከንስር ጎሳ የተውጣጡ 3 ወጣት ዝንጀሮዎች የንስር ጎሳዎችን ፍለጋ ወደ ጫካዎች አመሩ። ዓላማቸው በማግስቱ ለሚካሄደው የቁርኝት ስነ ስርዓት የንስር እንቁላሎችን ለመስረቅ ነበር። ከዚህ ስርዓት በኋላ አዲስ የሚፈለፈለው ንስር የሕይወት ዘመን ጓደኛቸውና አጋራቸው ይሆናል። እጅግ አስገራሚ የሆኑ ገደላ ገደሎችን ከወጡ በኋላ 3 ዝንጀሮዎች በመጨረሻ የንስር ጎጆ ላይ ደረሱ። ነገር ግን ተስፋ በሚያስቆርጥ ሁኔታ ጎጆው ውስጥ የነበሩት 3 እንቁላሎች ብቻ ነበሩ። የቡድኑ መሪ ኖአ በሕጋቸው መሰረት አንድ እንቁላል በጎጆው ውስጥ መተው እንዳለባቸው አስታወሳቸው። አናያ 3ቱም ለመውሰድ ብትመኝም ኖአ ግን በጥብቅ ከለከላት። ኖአ ለጓደኞቹ ለአናያና ለሱና ከእሱ በዕድሜ ስለሚበልጡ እያንዳንዳቸው እንቁላል እንዲይዙ ነገራቸው። ሱናም ኖአ እንዳይከፋው የንስሩን ጫጩት አብረን እናሳድገዋለን ስትል አጽናናችው። ሆኖም ግን ኖአ በአቅራቢያው ባለ አንድ ረጅም ቋጥኝ ጫፍ ላይ ሌላ ትልቅ የንስር ጎጆ ተመለከተ። ይህም አዲስ ተስፋ ሰጠው። በፍጥነት ወደ ጎጆ ቢሮጥም መጨረሻው ገደል ሆኖ አገኘው። በሁለቱ ቋጥኞች መካከል ሰፊ ክፍተት ነበረ። ኖአ ግን ቆራጥ ነበረ። አንድ የብረት ቱቦ ይዞ ከገደሉ ላይ ዘለለ። ቱቦውንም በመጠቀም ማዶ ላይ ተንጠልጥሎ ተሻገረ። በመጨረሻም ደካማ የዛፍ ቅርንጫፎችን እየረገጠ የንስር ጎጆ ላይ ደረሰ። 3 ዝንጀሮዎች ወደ ፈረሶቻቸው ሲመለሱ ስንቃቸው እንደተሰረቀና ጫካ ውስጥ አንድ ምስጢራዊ ፍጡር እንደተደበቀ ተረዱ። ሱና አንድ ድንጋይ ወርውራ ፍጡሩን አቆሰለችው። እሱም ሸሸ። እንዳይሻገሩ ወደ ተከለከለ ዋሻ ውስጥ ተከተሉት። ኖአ ፍጡሩ የሰረቀውንና የደም ምልክት ያለበትን ብርድ ልብሱን አገኘ። አናያ ደሙ የኤኮ ወይም የሰው ልጅ እንደሆነ ቢጠረጠርም ኖአ ግን ኤኮዎች በአብዛኛው ሸለቆውን ተሻግረው ወደ ዝንጀሮዎች ግዛት እንደማይመጡ ተከራከረ። 3ቱ ዝንጀሮዎችን ሲሰሙ ወደ መንደራቸው ተጣደፉ። መንደራቸው ሲደርሱ ኖአ እናቱን ዳርን አገኘ። እሷም እንቁላሉን የወፍ ጌታ ወደ ሆነው አባቱ ኮሮ እንዲወስድ ነገረችው። ኖአ ኮሮ የብዙ የንስር እንቁላሎችን ወደሚንከባከብበትና ዜማ ወደሚያንጎራጉርላቸው መጠለያ ሄደ። ሆኖም ግን ኮሮ አንድ እንግዳ ሽታ አሽቶ ኖአን ሲጠይቀው ኖአ የኤኮ ደም ያለበትን ብርድ ልብስ አሳየው። ኮሮ ተጨንቆ ወደ ተከለከለው ሸለቆ መሄዱን ቢጠይቀውም ኖአ ግን በጥብቅ ካደ። አባቱ ልጁን በማመን የመንደሩ ሽማግሌዎች ስለ ኤኮ እንዲያውቁ ነገረ። እነሱም እነዚህ የሰው ልጅ ተዋዮችን ለማስፈራራት ኦዳን ለመላክ ወሰኑ።
በዚያ ምሽት ኖአ ስራውን እየሰራ ሳለ ከአሳ መከማቻው አንድ እንግዳ ድምፅ ሰማ። በፍርሃት ተመልሶ ሲመረምር አንዲት የሰው ልጅ ምግብ ስትፈልግ አገኛት። ኖአ ሊይዛት ቢሞክርም ገፍታው አምልጣ ወደ ጫካው ገባች። በሚያሳዝን ሁኔታ በትግሉ ወቅት የኖአ እንቁላል ተሰባብሮ ጥቅም አልባ ሆነ። ኖአ ከጓደኞቹ ምክርን ለመጠየቅ ወደ እነሱ ቀረበ። እነሱም እስከ ቀጣዩ ዓመት በዓል ድረስ እንዲጠብቅ ቢመክሩትም ኖአ ግን መሸማቀቁን በፍርሃትና ሌላ እንቁላል ፍለጋ ብቻውን ወደ ጨለማው ጫካ አመራ። ወደ ጫካው ጠለቅ ብሎ ሲጓዝ ኖአ በርቀት የብርሃን ብልጭታና የጦርነት ድምፅ ሰማ። ከፈረሱ ወርዶ በጥንቃቄ ሲቃረብ የሚቃጠል እሳትና ጭንብል ያደረጉ በቆሰሉ ዝንጀሮች የተከበበ ቦታ አገኘ። በድንገት አንድ እጅ ትከሻውን ያዘውና አስደነገጠው። ኦዳ ነበር። ኦዳ ስለሚመጣው አደጋ ሊያስጠነቅቀው ቢሞክርም በቆሰለው ቁስል ሳቢያ ሊያብራራ ሳይችል ሕይወቱ አለፈች። ብዙ ፈረሰኞች መምጣታቸውን ሲሰማ ኖአ በፍጥነት ቁጥቋጦ ውስጥ ተደበቀ። በዚያ ቦታ መራውደርስ የተባሉት የታጠቁት ደረሱ። እነሱም ጭንብል ያደረጉት ዝንጀሮች መሆናቸው ታወቀ። መሪያቸው ሲልቫ ሰላዮቹ በዝንጀሮ እንደተገደሉ አወቀ። የሰው ልጅ ጠረንንም በኖአ ብርድ ልብስ ላይ ያገኘ። ገዳዮቹ በአቅራቢያቸው መሆናቸውን በማመን ወታደሮቹ ሰውንና ዝንጀሮቹ እንዲፈልጉ አዘዘ። በማግስቱ ጠዋት ኖአ በውድቀቱ ተርፎ ነቃ። ነገር ግን መንደሩ ወደ ፍርስራሽነት ተቀይራ አገኛት። በሚያሳዝን ሁኔታ አባቱ ሞቷል። ኖአ አባቱን በሐዘን ቀበረውና የታገቱትን የጎሳውን አባላት ለማዳን ቃል ገባ። በዚህ መሃል ሳን ኢግል ተርፎ በኖአ ላይ ከጮኸ በኋላ በረረ። ኖአ ቆራጥ በመሆን ፈረስና የተበላሸ የኤሌክትሪክ ዘንግ ይዞ ወደ ሸለቆ ጉዞ ጀመረ። በጉዞው ወቅት በአሮጌ የሰዎች ከተማ ፍርስራሽ ውስጥ ሲያልፍ የእናቱን መሐረብ መሬት ላይ ወድቆ አገኘ። ይህም በትክክለኛው መንገድ ላይ መሆኑን አረጋገጠለት። በአንድ ንፋስ በሚበዛበት ምሽት አንድ ነገር እንደሚከተለው ተሰማው። ነገር ግን ላለመጋፈጥ ወሰነ። በማግስቱ ጠዋት ሳን ኢግልን በአቅራቢያው አገኘውና አባቱ እንደሚያደርገው በዜማ ወደ እጁ እንዲመጣ ጠራው። ብዙም ሳይቆይ ኖአ መሬት ውስጥ ጭስ የሚወጣበት ቦታ አገኘ። ወራሪዎቹ መስለውት ሲመረምር መሬቱ ተደርምሶ እሳት ወደሚነድበት የመሬት ክፍል ውስጥ ወደቀ። አንድ ትልቅ ኦራንጉተን የኤሌክትሪክ ዘንጉን አንስቶ ኖአን ከጭንብል አድራጊዎቹ ወራሪዎች አንድ እንደሆነ እየነገረ ወነጀለው። ኖአ ግን መንደሩ በጠፋበት ወቅት ጉዳት የደረሰበት መሆኑን አስረዳ። ራካ የተባለው ኦራንጉታንም ጥርጣሬውን ትቶ የእሱም ጎሳ በእነዚህ ወራሪዎች እንደጠፋ ነገረው። መሪያቸው በእሳት ውስጥ እየተቃጠለ ነበር። ራካ ተደብቆ በመትረፍ በሰዎች የተጻፉ አሮጌ መጽሐፍትን በመጠበቅ ቅዱስ ግዴታውን ሲወጣ ቆይቷል። ይህ ለኖአ ፍጹም አዲስ ነገር ነበር። ኖአ ወራሪዎቹ ሲጠቀሙት የነበረው ቄሳር ስለሚባለው ስም ጠየቀው። ራካም ወራሪዎቹ የቄሳርን ትምህርትና ስም እያጣመሙት እንደሆነ አስረዳ። ከረጅም ጊዜ በፊት ቄሳር ዝንጀሮች እንዲተባበሩና እርስ በርሳቸው እንዳይገዳደሉ ሕግ የደነገገ የተከበረ መሪ ነበር። የራካ ጎሳ ለእነዚህም ትምህርቶች ታማኝ በመሆናቸው እውነተኛ የቄሳር ተከታዮች ናቸው። ወደ ላይ ሲወጡ ያችን ልጅ እንደገና አገኟት። ራካ ሲያናገራት ኖአ አስፈራርቶ አባረራት። ኖአ ልጅቱ መንደሩ ከተጠቃ ጀምሮ ስትከተለው እንደነበር ነገረው። ራካም ልጅቱን ለማግኘት ተስፋ በማድረግ ከኖአ ጋር ለመጓዝ ወሰነ። ለተወሰነ ጊዜ ከተጓዙ በኋላ ለምሽቱ እዚያው ሰፈሩ። ብዙም ሳይቆይ የተራበችውና የምትንቀጠቀጠው ልጅ ቀረበች። ራካም ከቄሳር ዘመን ጀምሮ ለሰዎች እንደሚሰጡት ስም ኖቫ ብሎ ጠራት። ራካ ለኖቫ ፍራፍሬ በመስጠትና የእናቱን መሐረብ ለሙቀት እንዲሆናት በመስጠት ደግነቱን አሳያት። ኖአ ቄሳር ለምን ለሰዎች ጥልቅ ስሜት እንደነበረው ጠየቀ። ራካም ንጉሥ ቄሳር ራሱ በሰዎች እጅ እንዳደገ የሚገልጸውን አፈታሪክ ነገረው። እንደ መጀመሪያው የዝንጀሮች ሽማግሌ ንጉሥ ቄሳር በቅንነት በስነ ምግባርና በብዙ ርኅራኄ ያስተዳድር ነበር። በዚያኑ ምሽት ኖአ ፍለጋ ሲያደርግ አንድ ትልቅ ቴሌስኮፕ አገኘ። በመነጽሩ ሲመለከት ነገሩ እንዴት እንደሚሰራ ተገረመ። ኖቫም ተከትለው በቴሌስኮፑ ሰማይን ስትመለከት ኖአ በብልህነቷ ተደነቀ። ይህም ድሮ ስለ ሰዎች የነበረውን አእምሮ የሌላቸው የሚለውን አመለካከት ቀየረው። ጠዋት ላይ ኖአ ግኝቱን ለራካ ነገረው። ኖቫ ከሌሎች ሰዎች የበለጠ አስተዋይና ብልህ አእምሮ እንዳላት እንዲሁ ገመተ። ራካ ኖቫን ወደ ሌላ የሰዎች መንደር እስኪደርሱ ድረስ አብሯቸው እንዲወስዳት ተስማማ።
ኖቫ ከራካ ጋር በፈረስ ላይ ተጭና ጉዟቸውን ቀጠሉ። ከጥቂት ጊዜ በኋላ ግን የሜዳ አህያዎችን መንጋዩ። ነገር ግን በአቅራቢያው ኖአ ኤኮች ብሎ የሚጠራቸውን ብዙ የዱር ሰዎችን ተመለከቱ። ኖቫን ሳይሰናበታት ለመሄድ ወሰነ። ራካንም ሰዎቹን እንዲጠብቅ ተመኝቶለት ተለየ። ኖአ ሲሄድ ግን ኖቫ ከልቧ ተጨነቀች። ብዙም ሳይቆይ አንድ እንግዳ የቀንድ ድምፅ ተሰማና ወራሪዎቹ ሰዎቹን አድፍጠው ማረኳቸው። በመቀጠልም ኖአና ሜይ ተይዘው በባህር ዳርቻ ወዳለውና ከአንድ ትልቅ ወታደራዊ ምሽግ አጠገብ ወደሚገኘው የወራሪዎች ምሽግ ተወሰዱ። ሜይ ከኖአ ተለይታ መጽሐፍትና ልዩ ልዩ ዕቃዎች ወዳሉበት ክፍል ተወሰደች። በዚያም ትሪቫታን የተባለ አዛውንት ይኖር ነበር። ትሪቫታን ስለ ማንነቷ ቢጠይቃትም እሷ ግን ለመንገር አመነታች። ይልቁንስ ትሪቫታን ብቻውን ሲጓዝ የቁርጭምጭሚት ጉዳት ደርሶበት ዝንጀሮቹ እንዴት እንዳዳኑት ነገራት። ትሪቫታን ስለ እሷ መጠየቁን ቢቀጥልም እሷ ግን እንደ ትሪቫታን ለዝንጀሮቹ እንደማታገለግል ብቻ ገለጸችለት። በውጭ በኩልና ከጓደኞቹና ከእናቱ ጋር ተገናኘ። በስሜት ተቃቀፉ። ነገር ግን የኮሮ ሞት በደስታቸው ላይ ጥቁር ጥላ ጥሎ ነበር። ብዙም ሳይቆይ አንድ ቀንድ ተነፋና ሁሉም ተሰበሰቡ። የህብረተሰቡ መሪ ፕሮክሲመስ በምሽጉ ውስጥ ስላሉትና ለእነሱ ጠቃሚ ስለሚሆኑት ሀብቶችና ቴክኖሎጂዎች አጭር ንግግር አደረገ። በመቀጠልም ዝንጀሮች የምሽጉን በር በኃይል ለመክፈት ቢሞክሩም አልተሳካላቸውም። በበሩ ላይ የባሩድ ከረጢቶችን ጭነው ቢያፈነዱም በሩ እንደተዘጋ እዛው ቀረ። ትሪቫታን ሁኔታውን ሲመለከት ለሜይ አይዞሽ ውስጥ ማንም የለም አላት። ሜይ ግን ምሽጉ ውስጥ በመንግስት የተደበቁ ወሳኝ ቴክኖሎጂዎችና መሳሪያዎች እንዳሉ በብዙ ተከራከረችው። ዝንጀሮዎቹ እንዲህ አይነት የላቀ ቴክኖሎጂ ቢኖራቸው ብላ ስጋቷን ገለጸችለት። ትሪቫታን ግን ዓለም አሁን የዝንጀሮዎች ናት በሚል ስሜት ግድ የለሽ መስሎ ታየ። ከጥቂት ጊዜ በኋላ ሜይ፣ ኖአና ትሪቫታን ከፕሮክሲመስ ቄሳር ጋር ለግብዣ ተጠሩ። በግብዣው ወቅት ፕሮክሲመስ ምሽግ ውስጥ ያለውን ቦልት ለመክፈት ያለውን ፍላጎት በግልጽ ተናገረ። ምክንያቱም ዝንጀሮዎች በራሳቸው እንዲህ አይነቱን ቴክኖሎጂ እስኪያበለጽጉ ድረስ ረዥም ዕድሜ ያለውን ኑሮ እንደማይኖር ፈርቷል። ሜይ ቮልቱን መክፈት እንደማይቻል ብትናገርም ፕሮክሲመስ ግን እንደምትዋሽ አወቀባት። በዝንጀሮዎች ከተገደሉት የሜይ ጓደኞች የተገኘ ካርታ እሷም ወደዚህ ቮልት እያመራች እንደሆነ ያሳያል። ቢሆንም ሜይ ከፕሮክሲመስ ጋር ለመተባበር ፍቃደኛ አልሆነችም። ፕሮክሲመስ ኖአን ለብቻው አግኝቶ ከሰዎች ጋር እንደማይወግን ሊያሳምነው ሞከረ። ሰዎች አታላዮችና አጭበርባሪዎች እንደሆኑና በቮልቱ ውስጥ አደገኛ መሳሪያዎች እንዳሉ እሱም ይህን መሳሪያ ኃይል የዝንጀሮ መንግስት ለመገንባት እንደሚፈልገው ነገረው። ቆይቶ ኖአ እናቱን ዳርን አገኛት። እሷ ግን የጎሳው ሽማግሌዎች ለፕሮክሲመስ ታማኝነታቸውን ስለገለጹ ተስፋ ቆርጣ ነበር። ንስሮቹ እንደማይመለሱ ታምናለች። ዳር ከሄደች በኋላ ኖአ ስለ አዲሱ የባርነት ሕግ አሰላሰለ። የራካ የነበረውን የቄሳርን ምልክት የያዘውን የአንገት ሐብል አወጣ። ልክ በዚህ ጊዜ ሳን ኢግል በኖአ እጅ ላይ መጥቶ አረፈ። የባህሩን የእንጨት መከላከያ ሲመለከት ለኖአ አንድ ሐሳብ መጣለት። በሌሊት ሜይን ለብቻ አጎበኛት። ሜይ እውነቱን በመደበቅ ይቅርታ ጠየቀችው። ነገር ግን የኖአ እምነት ተሸራሽሮ ነበር። ቢሆንም እሷ ጥያቄዎችን ከመለሰችለት ሊረዳት እንደሚችል ነገራት። ሜይም ዝንጀሮች ድሮ ዝምተኛ እንደነበሩና በሰው በተሰራ ቫይረስ ብልህ እንደሆኑ፣ ይህም የብዙ ሰዎችን ሞት እንዳስከተለ ነገረችው። በተጨማሪም ምሽጉ ውስጥ የሰዎችን የመገናኛ ዘዴ የሚመልስ መጽሐፍት ሃርድ ድራይቨር ማግኘት እንደምትፈልግ ነገረችው። ከዚህ ንግግር በኋላ ኖአ ጓደኞቹን ሱናና አናንያን ለተልእኮ ሰበሰባቻቸው። አናያ መጀመሪያ ብታመነታም በኋላ ግን ጓደኞቿን ለመደገፍ ወሰነች። በዚህ መሃል ሜይ ባሩድ በመጠቀም ቦምቦቹን አዘጋጀ። ሱናና አናንያን በባህሩ መከላከያ ላይ እንዲያስቀምጧቸው ላከቻቸው። ሆኖም ትሪቫታን አግኝቷቸው የባህሩን መከላከያ እንዲያፈርሱ በብዙ ተከራከራቸው። ሜይ ከእነሱ ጋር እንዲወግን ብትሞክርም እሱ ግን በውሳኔው ጸና። ትሪቫታን ሊሄድ ሲል ሜይ ከጀርባው አጥቅታ
አንቃ ገደለችው። አስክሬኑንም ባህር ውስጥ ጣሉት። አስቸጋሪውን የሌሊት ማዕበል አልፈው ሜይ በኖአ ጀልባ ላይ ተጭና አደገኛ ገደል መውጣት ጀመሩ። ኖአ በገደሉ ግማሽ ላይ ቢንሸራተትም ሲያወድቅ ግን ተረፈ። የገደሉ ጫፍ ላይ ሲደርሱ በጭስ ማውጫ በኩል ወደ ምሽጉ ገቡ። ምሽጉ ብዙ ደረጃዎች ስላሉት ወደ ታች ወረዱ። ሜይ መብራቱን አበራች። ምሽጉም በብርሃን ተሞላ። በዚህ ጊዜ ሜይ ብዙ መሳሪያዎች ወዳሉበት ክፍል ሄዳ ከአንድ ማሽን ላይ ሃርድ ድራይቨር ወሰደች። ወደ ኖአ ተመልሰው ወደ ምሽጉ በር አመሩ። በመንገዳቸው ላይ ብዙ ታንኮችንና ወታደራዊ ቁሶችን አዩ። ሜይ በሩን ከውስጥ ስትከፍተው ግን ፕሮክሲመስና ጠባቂዎቹ ውጭ እየጠበቋቸው ነበር። ፕሮክሲመስ ኖአን በብልህነቱ ቢያደንቀውም ሰውን በማመኑ ወቀሰው። የሱናንም ሕይወት በማስፈራራት ሜይ ምን ልታደርግ እንዳቀደች ጠየቀው። ኖአ በጓደኛውና በሜይ መካከል ተጨንቆ መወሰን አቃተው። ሜይ ቦምቡን አፈነዳው። የባህሩ ግም ተደርምሰው ታላቅ የውሃ ማዕበል ምሽጉን አጥለቀለቀው። ኖአ በዚህ ጊዜ ጎሳዎቹ ወደ ላይ እንዲወጡ አዘዘ። በዚህ ጊዜ እናቱን ከሞት አዳናት። በዚህ መሃል ግን ሲልቫ መጣ። ሲልቫ በዚህ የውሃ መሃል ኖአን ያሳደው ነበር። ኖአ ግን በብልህነት በጠባብ ቱቦዎቹ መሃል ሲያልፍ፣ ሲልቫ ግን በሰውነቱ ትልቅነት ምክንያት ተቀርቅሮ በውሃ ውስጥ ሰመጠ። በቀጣዩ ትዕይንት ኖአና ጎሳው ወደ ላይ ወጡ። ፕሮክሲመስም ተከትሏቸው ደረሰና ኖአን አጠቃው። በዚህ ጊዜ ለንጉሳቸው ትሰግዱ ዘንድ ቁሙ ሲል ጮኸ። ኖአ ግን ቆሞ የንስር መጥሪያ መዝሙሩን ጀመረ። ጎሳውም አብሮ ዘመረ። በመቶዎች የሚቆጠሩ ንስሮች ከሰማይ ላይ ወርደው ፕሮክሲመስን እያጠቁ ከገደሉ ወደ ባህር ወረወሩ። ከዚህ ሁሉ ጊዜ በኋላ ኖአ የመንደሩ መሪ ሆኗል። በዚህ ጊዜ ሜይ ልትሰናበተው መጣች። ኖአ ሰዎች ሁሉንም ነገር እስኪቆጣጠሩ ድረስ እንደማይቆሙ ተናገረ። ሜይም የእኛ የነበረውን ነው የምንመልሰው ስትል መለሰች። ኖአ ግን የቄሳርን ምልክት ያለበትን የራካን አንገት ሐብል ሰጣት። ይህም ሜይም ያስለቅሳት ጀመር። ከጥቂት ጊዜ በኋላ ሜይ ብዙ ሰዎች ወዳሉበት ሌላ ምሽግ ላይ ደረሰች። በዚያም ለሚገኙ ሰዎች ሃርድ ድራይቨሩን ሰጠቻቸው። የሃርድ ድራይቨር ትልልቅ የሳተላይት ተርሚናሎችን ስራቸውን ያስጀምር ነበር። የመገናኛ አገልግሎቱ ወደ ስራ ሲገባ በኢንዲያና በሌላ ቦታ የሚገኙ ሰዎች ምላሻቸውን ይሰጡ ጀመር። ፊልሙ ሲያበቃ ኖአና ሱና በቴሌስኮፕ ሰማዩን ሲመለከቱ ወደ ሰማይ እያዩ ነበር። ውድ ተመልካቾቻችን የዛሬው ፊልማችን ይህንን ይመስል ነበር። ፊልሙ ከወደዱትና እኛንም ማበረታታት ከፈለጉ ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ።